በየዓመቱ የቆየው ንጉሳቸው እያሰናበቱ በአዲስ ንጉስ የሚቀይሩ የአንዲት ሀገር ህዝቦች ነበሩ። ንጉሳቸው ዓመቱ ሲደርስ ወደ አንድ ሩቅ ደሴት ይሸኙት ነበር። ዓመቱን ጨርሶ ወደ ደሴቱ የሚሄድ አንድ ንጉስ ነበርና ህዝቡ ሁሉ እንዲሰናበት ውድ ልብስ አልብሰው በዝሆን አስቀምጠው ከተማው ሁሉ ያዘሩት ነበር። ስንብቱ ካለቀ በኋላም ንጉሥን ይዘው ወደ ተባለው ሩቅ ደሴት ሄዱ። እንደለመዱት አድርሰው ሲመለሱ ደሴቱ ላይ ሲጓዝበት የነበረ መርከቡ ሰምጦበት አንድ የሚንሳፈፍ እንጨት በመያዝ በህይወት የተረፈ ወጣት ተመለከቱ። አዲስ ንጉስ የሚያስፈልጋቸው ጊዜ ስለነበር ያገኙት ወጣት ወደ አገራቸው ወስደው እሱም እንደሌሎቹ ለአንድ ዓመት አነገሱትና ንግስናው ሲጨርስ ወደዛ ደሴት እንደሚሄድ የሚያደርግ ህጋቸው ነገሩት። እሱም መስማማት ስለነበረበት ተስማማ። ከ3 ቀን በኋላ አገልጋዮቹን ጠርቶ ዓመቱ ሲያበቃ የሚላክበት ደሴት እንዲያሳዩት ጠየቃቸው። አገልጋዮቹም ወስደው አሳዩት። ደሴቱም ሄደው ሲጎበኘው በብዙ እጽዋት የተሸፈነ እጅግ አስፈሪና የብዙ አራዊቶች ድምፅ የሚሰማበት ሆኖ አገኘው። ትንሽ ወደ ውስጥ ገባ ብሎ ሲመለከት በፊቱ የነበሩ ነገሥታት አስከሬናቸው በዛ ላይ ተከምሮ አየ። የሞቱበት ምክንያት ሲያጣራ የአገሪቱ ህዝቦች በደሴቱ ጥለዋቸው ሲሄዱ የዱር አራዊቶች በልተው እንደገደሏቸው አረጋገጠ። ንጉሱም ወደ ቤተ መንግስቱ ተመለሰና ብዙ ጠንካራና ብርቱ ሰራተኞችን ሰብስቦ ወደ ደሴቱ ሄደው ጫካውን እንዲያጸዱና ህይወት ያላቸው አራዊቶች በሙሉ ከደሴቱ እንዲያስወግዱ በፍጥነት አዘዘ። በየወሩ እየሄደ ስራቸውን እንደሚከታተላቸው ነግሮ ወደ ጫካው ላካቸው። ንጉሱም እንደተናገረው በሌላ ጊዜ ተመልሶ ሲሄድ በደሴቱ የነበሩ እንስሶች አስወግደው የነበሩ እጽዋት ቆርጠው በተለያዩ ትናንሽ አትክልቶች አሳምረው ጠበቁት። በሚቀጥለው ወራቱም ሲሄድ ትላልቅ ቤቶችና መርከቦች የሚቆሙበት ቦታ እንዲሰሩለት አዘዘ። ያ ደሴትም ቀስ በቀስ ወደ ውብ የቱሪስት ቦታ ተለወጠ። በዚያ የሚያልፉ መርከበኞችም እዛ ላይ መቆምና በዚያ መዋል ማደር ጀመሩ። 1 ዓመት ሞልቶ ንጉሱ ንግስናው የሚለቅበት ጊዜ ሲደርስ እንደቆየው ስርዓታቸው ንጉሱ ውድ ልብስ አልብሰው በዝሆን ላይ አስቀምጠው ሁሉን ለመሰናበት ሀገሩን ያዞሩት ጀመር። ሀገሩን ሲያዞሩት ንጉሱ በተለየ ሁኔታ የቀድሞ ነገስታት ንግስናቸውን ሲለቁ እንደሚከፉ ሳይከፋ በደስታ ይሰናበታቸው ጀመር። ህዝቦቹም ሌሎች ነገስታት በዚህ ሰዓት ያለቅሱ ነበር። አንተ ግን ለምን እንደተደሰትክ አልገባንም ሲሉ ጠየቁት። ንጉሱም ፈገግ ብሎ ምክንያቱም በቅርቡ ትረዱታላችሁ አላቸውና ተያይዘው ወደ ደሴቱ ሲደርሱ በደሴቱ ውበት የተማረኩ ቱሪስቶችና መርከበኞች ቦታው ሞልተውት ነበር። ሰዎቹም በጣም ተገረሙ። የራሳቸውን ግዛት እንኳን እንደሱ እንደማያምር ተመለከቱ። ንጉሱም ለምን እንደተደሰትኩ የጠየቃችሁ ሰዎች አሁን መልስ ያገኛችሁ ይመስለኛል። ምክንያቱም ከኔ በፊት የነበሩ ነገስታት በንግስናቸው ምቾትና ቅንጦት ተመስጠው ዛሬ ብቻ እያሰቡ ዓመቱን ሲጨርሱ፣ እኔ ግን ስለ ነገ አስቤና አቅጄ የቀረባት ሰው ሁሉ የምትገድል መጥፎ ደሴት ውብና ተፈላጊ አደረግኳት አላቸው። የሀገሪቱ ሚኒስትሮችና ህዝቦችም እንደሱ ያለ አስተዋይና ለነገ የሚያስብ ንጉስ እንደማያገኙ ተረድተው ለአንድ ዓመት ብቻ ሳይሆን ለዘላለም እንዲመራቸው በትህትና ለመኑት። ንጉስም ውብ ያረጋት ደሴቱና ሀገሩ አንድ ላይ አድርጎ ሲመራ ኖረ። በዚህ ዓለም ላይ ብዙ ሰዎች የነገ ህይወታቸውን መቀየርና ማሳመር እየቻሉ ከመጠን በላይ ምቾትና ቅንጦት የተሞላ ህይወት በመፈለግ መጪው ህይወታቸው ያጨልማሉ። እንደ ንጉሱ ያሉ ብልህ ሰዎች ድርጊታቸው በሚመጣው ህይወታቸው ትልቅ ሚና እንዳለው በማመን ሁሉም ነገር ባላንስ አድርገው ይኖራሉ።